የሚጀነጅነው ሌላ የሚለጠልጠው ሌላ አለ። ሞርጋን ሮጀርስ ቼልሲ ገባ። ወላሂ አሁን ነው ዴቪድ ኦርንስቴን የዘገበው። እንዴ ወንድም ጥላ በ117 ሚሊዮን ነደበው ወያላውን። እኔ አፈር ልብላ ወያላ፣ እኔ አፈር ልብላ። እንዴ አረ ወንድም ጥላ እናቴ፣ ለወንድም ጥላ እናቴ ትችላለህ። አረ ወንድም ጥላ ይገባሻል። ቢግ ሪስፔክት እናቴን፣ ቢግ ሪስፔክት። ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ። ቼልሲ ሃንግ መታሽኝ። ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ። እኔ አባቴ ጨንቆኝ ነበረ ነው የምልህ። ገባህ አይደለ? ይሄ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው? ገባህ አይደለ? ስንት የሚቀድሙ ሰዎች አሉ፣ ብሩኖ አለ። ብሩኖ ጊማራይስን ማምጣት አለብን። ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረውን ሰውዬ አምጥተሻል። አንቺ ያው የትም ስለማደርሺ ተጠቀሚበት። ገባሽ? 1-2 ዓመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ። ገባሽ አይደለ? ዋሽድ ሲሆን ማን ነው? ከዛ በተረፈ ማን ነው? እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም። ገባህ አይደለ? ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያደርገው ከተፈለገ ምናምን ተብሎ ነው እንጂ ማን ነው። ስለዛ እሰየው አልሐምዱሊላህ ተመስገን ነው የሚባለው። ገባህ? ለምን እንደሆነ ታውቃለህ? አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናለህ ማለት ነው። ከእንደገና ደግሞ ለአንድሬ ቤርታ አመቻችተህ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው የምልህ። ገባህ? አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው የምልህ። ቼልሲ ራሱ 117 ሚሊዮን አወጣች። የመጨረሻዋ ትራንስፈር ሊሆን ይችላል። ተረዳኛል? ስለዛ ቼልሲ ማድረግ ከቻለ አንተኛውን ነገር መፍጠር አለብህ። ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው። በእርግጠኝነት ነው የምነግራችሁ። የዣቢ አሎንሶን አጫወት ነው የምልህ። ገባህ? ስለዛ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የምልህ። ገባህ? ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ። ገባህ አይደለ? ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን። ለምንድነው ማንከፍለው? 117 ሚሊዮን አዋጣም። እኛ እኮ ቻምፕ ነን። እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ማለት። ሰበር ዜና፣ ቼልሲ 117 ሚሊዮን ፓውንድ ከፍሎ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ከስምምነት ደርሷል። አርሲዬ እኔ የለሁበትም እስኪገባ ድረስ የቼልሲ ተጫዋች መሆኑ ኮንፊርም እስኪሆን ድረስ አላምንም ነው የምልህ። ግን ከአስቶን ቪላ ጋር ተስማምተናል። አባቴ እኔ አንኤክስፔክትድ ኒውስ ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ሊመጣ። እስኪ ሄር ዊ ጎ መስማት ፈልጋለሁ። ወይኔ እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ እዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት። ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙ ማቃችሁ የአርሰናል ደጋፊዎች የአስቶን ቪላ ደጋፊ መስሎኝ ነበር ማለት። እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት። ነገር ግን እኔ እንደዛ አልላላጥባችሁም ለመሰላችሁ እናንተ ተሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬውላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት። ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ሰጥቶት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው፣ ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም። ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትን አላየውም፣ እንደ መጥፎ አላየውም። ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫ ሁሉ ትፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደ ማንቺዬ ማለት ነው። በእርግጥ ኤፍኤ ካፕ ላይ ምናምን
እሷንም ላሽ ብላችሁ ትወጡና ሶስተኛ አይደለም የጨረስነው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቸልሲ በጣም ጸዴ እንደሆነ ነው ማሰው። የእናንተን ሐሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ። ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ? እኔ የራሴ የሆነ ፕላን ያለኝ ሰው ነኝ። ሞርጋን ሮጀርስ በርግጥ ከክለቢ ጋር እኮ ስሙ ተያይዞ ነበረ ቢያዝም በቃ አልሆንም። ሃንግማን ወስዶ ሊያበላሸው እንደሆነ ይገባኛል ልጁን ማለት ነው። ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል። እርግጠኛ አልሆንላችሁም። እንደዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው። እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል? ለተወሰኑ ወራቶች ላናገኘው እንችላለን። ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው። ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቸልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም። ያርግል ያዝልቅልህ ውሰደው። ከዛው እንደ ጋርናቾ ምናምን በቀጣይ ዓመት ማለት ነው ጥንብር ኩሱን አስወጥተው ይሄን ተጫዋች ስታስወጣው አይሃለሁ። ለማንኛውም ግን የአርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ። እነሱ ላይ እርምጃ የምንወስድ ይሆናል። ጀምአው ይመቻችሁ። የተርፌ ደጋፊ ቢንጫጫ እንዳሰሙት ነው እንዳታዳምጡት ማንዬ ይመቻችሁ። በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ዊጎ እንዴ? አሁን ተወርቱ ምንድነው? ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠን ወይኔ ቼልሲ አረ በስመ አብ ትችላላችሁ እንዴ በአንድ ሰዓት ውስጥ ነግሬያችሁ ሳልጨርስ ፋብሪዚዮ ሮማኖ የው ሂር ዊ ጎ ብሎታል። ሞርጋን ሮጀርስ ወደ ቼልሲ ሁሉም ነገር ተጠናቋል፣ ሜዲካሉ ብቻ ነው የሚቀረው በማለት ፋብሪዚዮ ሮማኖ አሁን ደግሞ ዘግቦታል። እንግዲህ ወያለው አይደል እኔ እናንተ መሃል ያለውን ልዩነት አንተ በኔ ማሾፍ አትችልም። አንተ ዋንጫ በልተህ እኔን አታክልም። ገብቶሃል? እኔ ችግር ውስጥ ሁኜ እኔ ውድቀት ውስጥ ሁኜ ተጫዋቾች እኔን ይፈልጉኛል። ሞርጋን ሮጀርስ እኔን ፈለገኝ ካንተ ቼልሲ ቤት መጥቶ ምን ይሰራል ምናምን እኛ እንወያይበታለን። ግን መረጠን እኛን። ገብቶሃል አይደል? ብሩ ከፍ ብሎ ነው አይመጥነውም እንዳትል ነገ መጥተህ። ገብቶሃል አይደል? ይሄን የሚያክል ተጫዋች የለህም። ስለዚህ መጥተህ ብዙም ልታወራ አትችልም። ይዜ ስላለን ነው ምናምን አንሰማም። ፈልገው ነበር እኛ አስፈርመነዋል። ቼልሲያን ፋሚሊ ግን በዚህ ልጅ ጉዳይ ምን ታስባላችሁ? እኔ ይሄ ልጅ ቨርሳታይል ነው፣ ብዙ ቦታ መጫወት ይችላል። ፎርዋርድ፣ አታኪንግ ሚድፊልደር፣ ሴንትራል ሚድፊልደር በሁለቱ ዊንጎች ሌፍት እና ራይት ዊንግ ላይ መጫወት ይችላልና ምን አይነት ኳሊቲ ሊጨምርልን ይችላል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። እንግዲህ የሞርጋን ሮጀርስ ነገር ያበቃለት ነው። ብቻ አድፍጠው በጣም አስገርመውኛል። አድፍጠው ይሄ ልጅ ማስፈረም ችሏል። ቀጣይ ምን እንደሚሆን አብረን እናያለን። ይመቻችሁ። አርስዬ አልሰማው ነበር አረ ቸለው አረ ሃንግማን ጉድበል ጎንደር ያገረ ሰው አረ ታምር ነው እግዚአብሔርን። ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናግሬያለሁ። ምን ነው ድምፁን አጠፋ ይሄ ክለብ ወይ የሆነ ክለብ ሂር ዊ ጎ ላስብል ሲል የሰው ህይወት ላይ መጥቶ ይቆምራል እያልኩ ትናንትና የሰራሁትን ቪዲዮ ግቡና እግዚአብሔር ምስክሬን ይሄው መጥቶ ከአርሰናል ላይ ጥቅልል አላረገውም። ወይኔ ፋብሪዚዮ ምን ሲል ነበር ሰሞኑን? የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር። አረ በስማም ግርጣት ኤፍሲ ማን ተለየ መቤቴን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ አንድ አመት ነው ለነገሩ ዘንድሮ ይሳተፋለን ብሎ ነው። አረ በስማም እግዚአብሔርን መቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። መቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂር ዊ ጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ ሃንግማን። ሰበር መረጃ፣ በእጅጉ ያልተጠበቀ ሞርጋን ሮጀርስ ወደ ቼልሲ ሂር ዊ
በአርሰናል በጥብቅ እየተፈለገ ወደ አርሰናል ያመራል እየተባለ የነበረው ሞርጋን ሮጀርስ 117 ሚሊዮን ፓውንድ ወደ ቸልሲ ለማምራት ተስማምቷል። በቸልሲም እስከ 2032 የሚያቆየውን የረጅም ጊዜ ኮንትራት ይፈርማል። እጅግ ያልተጠበቀ ዜና ነው። ሞርጋን ሮጀርስ ወደ ቸልሲ። እስኪ ያሰባችሁን ስለዚህ ዝውውር አጋሩኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሂር ዊ ጎ። ቸልሲ በአርሰናል በጥብቅ ሲፈለግ የሰነበተውን የአስቶን ቪላውን ተደራቢ አጥቂ ሞርጋን ሮጀርስን ዝውውር ጠልፎታል። ሰማያዎቹ ቸልሲዎች ይህንን ተጫዋች ለማዘዋወር 117 ሚሊዮን ፓውንድ እንደሚከፍሉ ተረጋግጧል። ተጫዋቹ ከአርሰናል ጋር ስሙ ሲያያዝ የቆየ ሲሆን የአርሰናልና የአስቶን ቪላ እግር ኳስ ክለብ የክለብ ለክለብ ግንኙነት ትናንት መጀመራቸውን ተሰምቶ ነበረ። ነገር ግን በአቋራጭ የገቡት ቸልሲዎች ሞርጋን ሮጀርስን አፈፍ አድርገውታል። ተጫዋቹ የ6 ዓመት ኮንትራት በቸልሲ እንደሚፈርም የሚጠበቅ ሲሆን የፊታችን ሰኞም የሕክምና ምርመራ ለማድረግ ቀነ ቀጠሮ ተይዞለታል። እናም ሞርጋን ሮጀርስ በአርሰናል ክረምቱን በሙሉ ሲፈለግ የቆየው ተጫዋች በቸልሲ ተጠልፏል። ቸልሲዎች ዝውውሩን አሸንፈውታል። አዎ ሞርጋን ሮጀርስ የቸልሲ ንብረት የመሆኑ ጉዳይ የተረጋገጠ ይመስላል። ሰኞ የሕክምና ምርመራውን አጠናቆ ሁሉም ነገር እንደሚጨርስ ይጠበቃል። የክለብ ለክለብ ስምምነቶች ተጠናቀዋል። 117 ሚሊዮን ፓውንድ ቸልሲ ይከፍላል። የተጫዋቹ የግል ጉዳዮች ማልቋል። 6 ዓመት ኮንትራት የሚፈርም ይሆናል። ሞርጋን ሮጀርስ የሰማያዎች ንብረት እንደሚሆን ተረጋግጧል ማለት ነው። እንዴት አገኛችሁ? ዝውውር እንደዚህ ነው። የተጠበቀው ቀርቶ ያልተጠበቀው የሚሆንባቸው ጊዜያቶች በርከት ይላሉ። አርሰናል ነገሩን እንደሚጨርስ በተደጋጋሚ ሲገለጽ ቢቆይም ከጥቂት ደቂቃዎች በፊት ይፋ በተደረገው መረጃ መሰረት ሞርጋን ሮጀርስ ሰማያዊ ሆኗል። ቸልሲ ገብተዋል። ቸልሲዎች እንኳን ደስ አላችሁ። እንዴት ታገኙታላችሁ? ተጽዕኖውን የዚህ ተጫዋች ወደ ቸልሲ መምጣት ተጽዕኖ ምን ያህል ነው ብላችሁ ታስባላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። ሰበር ዜና ቼልሲ 117 ሚሊዮን ፓውንድ ከፍሎ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር ከስምምነት ደርሷል። አርሲዬ እኔ የለሁበትም እስኪገባ ድረስ የቼልሲ ተጫዋች መሆኑ ኮንፊርም እስኪሆን ድረስ አላምንም ነው የምልህ። ግን ከአስቶን ቪላ ጋር ተስማምተናል። አባቴ እኔ አንኤክስፔክትድ ኒውስ ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ሊመጣል። ሄር ዊ ጎ መስማት ፈልጋለሁ። ወይኔ ምን አይነት ሰበር ዜና ነው የተሰማው? ቼልሲ ከመድፈኞቹ አርሰናሎች ሞርጋን ሮጀርስን በመንጠቅ ከአስቶን ቪላ በ117 ሚሊዮን ፓውንድ የዝውውር ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ማራገጥ ችሏል። ተጫዋቹን በቼልሲ ቤት የ6 ዓመት ኮንትራት ለመፈራረም ሙሉ በሙሉ ከስምምነት ላይ መድረሱ ነው ሪፖርቶች የጠቆሙ የሚገኙት። መድፈኞቹ አርሰናሎች ከዞሊስ ዝውውር በኋላ ፊታቸውን ወደ ሞርጋን ሮጀርስ በማዞር እሱን ለማስፈረም ጥረት ያደርጋሉ ተብሎ ሲጠበቅ፣ ሰማያዊዎቹ ቼልሲዎች ከለንደን ተቀናቃኛቸው አርሰናሎች ይህንን እንግሊዛዊ የመሃል ሜዳ እንዲሁም የፊት መስመር ተጫዋች በመንጠቅ በ117 ሚሊዮን ፓውንድ የዝውውር ፓኬጅ የግላቸው ለማድረግ ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን እስከ 10 ስንት ሬት ታርጉታላችሁ? ሀሳባችሁን አካፍሉኝ። ሄሎ አንድሬ ቤርታ ሰምተሃል? ሞርጋን ሮጀርስ ቱ ሃንግማን። እኔ ምን አገባኝ? አሞኛል። እኔ ምን አገባኝ? ሌላ ትልቅ ተጫዋች ታስፈርማለህ? አው በቃሽ፣ ሌላ ትልቅ ተጫዋች እንጠብቃለን። ከዛ ደግሞ በጣም ያሳዝናል። ቼልሲዎች ወንድም ጥላ ከለላ በጣም ጸዴ ዝውውር ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ማለት ነው። በቃ በሚያስፈልጋችሁ ቦታ በጣም ወሳኝና ምርጥ ተጫዋች ነው ያገኛችሁትና በጣም ጸዴ ዝውውር፣ ድምጻችሁን አጥፍታችሁ ምርጥ ዝውውር ማለት ነውና ቀጣይ ዓመት ፕሪሚየር ሊግ ያበደ ነው የሚሆነው። ጋርናቾን ግን ለማልሸጡት ነው አገንትሩት እስቲ። ምዕራብ ለንደን ብርዳማ ነው ይላል። ያልተጠበቀ ዝውውር ሞርጋን ሮጀርስ በ117 ሚሊዮን ፓውንድ ቼልሲን መርጧል። ላለፉት ቀናት ስሙ በስፋት ከአርሰናል ጋር ሲያያዝ የነበረው ሞርጋን ሮጀርስ በዣቪ አሎንሶ ተጽዕኖ ቼልሲን ምርጫው አድርጓል። ኮል ፓልመር እና ሞርጋን ሮጀርስ እንግዲህ በዚህ ሴሌብሬሽን እኔ ነኝ የጀመርኩት በሚል የሚከራከሩት ሁለት ብርድ የሚላቸው ተጫዋቾች በቀጣይ በዣቪ አሎንሶ ስር በስታንፎርድ ብሪጅ የምንመለከታቸው ነው የሚሆነው። በ10 ቁጥርነት ሚና ከዛ ባለፈም ከግራ እየተነሳ መጫወት የሚችለው ሞርጋን ሮጀርስ አሌሃንድሮ ጋርናቾን ከፕላኑ ውጭ ላደረገው ቼልሲ ትልቅ አፕግሬድ እንደሚሆን ይጠበቃል። ዝውውሩ እንዴት አገኛችሁት? የቼልሲ ደጋፊዎችስ ምን ተሰማችሁ? 117 ሚሊዮን ፓውንድ ሂር ዊ ጎ ተብሏል። ለማንኛውም ሮጀርስ ወደ ቼልሲ፣ አርሰናል በቃ ቼለው ሃንግ መስራት ጭራሽ በ3 ሰዓት
ለማንኛውም ሮጀርስ ወደ ቼልሲ ሂርዊጎ ተብሏል። እስኪ ሀሳብና አስተያየታችሁን ኮሜንት ላይ ስጡበት። ይመቻችሁ። ሞርጋን ሮጀርስ ሄር ዊ ጎ ቱ ቼልሲ። ቼልሲ ሞርጋን ሮጀርስ ከአስቶን ቪላ ለማስፈረም በ117 ሚሊዮን ፓውንድ የዝውውር ሂሳብ ሙሉ ለሙሉ ከስምምነት ደርሰዋል።